ኦነግ እንደ ፍንክትክቱ ወጥቷል። ስለዚህ ፍንክትክቱ ስለወጣ የኦሮሙማን ሀሳብ ድርጅታዊ ቅርጽ ይዞ ድርጅታዊ ቅርጽ ብቻ ሳይሆን የማሻሻያ አድርጎ የመጣው ቡድን የለማ መገርሳ ቡድን ነው እና እኔ የኛ ዘመን የኛ ትውልድ የኦሮሙማ አባት ወይም እዚህ ሀገር ዘፋዘር ኦፍ ምናምን እንደሚሉት የኦሮሙማ ፋዘር የኛ ዘመን ለማ መገርሳ ለማ መገርሳ ኦሮሙማን ኮንሶሊዴት አድርጎ ቅድም እንዳልኩ መሰረታዊ ይሄ ኦሮሙማ የተጣበቀባቸው መነሻ ሀሳቦች አሉ። ላይክ እኛና እነሱ የአፋን ኦሮሞ የሚሉት ጠላት መፍጠር፣ ጥያቄዎች አልተመለሱም ብሎ የማሰባሰብ እና የጋራ ጥያቄ በማድረግ ትልቁን እንቅስቃሴና ንቅናቄ ያደረገው ለማ መገርሳ ነው። ስለዚህ the father of ኦሮሙማ ነው በእኛ እድሜ ለማ መገርሳ። እንደምታስታውሰው ኤርትራ ሄዶ ኦነግን ጎትቶ አመጣ፣ ሚኒሶታ ሄዶ ጎትቶ አመጣቸው፣ አውሮፓ ሄዶ ጎትቶ አመጣ፣ ስፔን ሄዶ ጎትቶ አመጣ። በቃ ጎትቶ ያላመጣበት ቦታ የለም። ካናዳ ሄዶ ጎትቶ አመጣ። ወደ አንድ ጥላ ስር ለመክተት እንቅስቃሴ ያደረገ ቲም ለማ የሚባለው ወይም ቲም ለማ ስለ ይሄ የኢትዮጵያ ሱሴ የሚባለው የለማ መገርሳ ማለት ነው። ያ ብቻ ሳይሆን ሊደርሺፑን አሰባስቦ ጀስት ህወሓት ሲያደርገው እንደነበረው ወደ አንድ እንምጣና ኢትዮጵያን እንግዛት የሚል ሀሳብም አራመደ። በኦሮሙማ ኮንሰፕት ኢትዮጵያን መግዛት ማለት ነው። ለፋዘር ኦፍ ኦሮሚያ ነው፣ ለፋዘር ኦፍ ኦሮሙማ ነው ለማ እና ስለዚህ እንደውም እንደምታስታውሰው አመራሮቹን ሰብስቦ ምናምን የሚባል ፈጥረው ምርጫም አያስፈልግም፣ በድልድል ነው የምንሰራው፣ የምን ዴሞክራሲ ነው፣ በጋራ ተነጋግረን ነው የምናደርገው የሚል በጣም አዱ ከበሬ የመቱበትን ነገር ታይ ነበር እና አቶ ለማም በጣም ብልጥ ሆኖ ስለነበረ ኢትዮጵያ ሱሴ ብሎ መጀመሪያ አማራ ክልል ሄዶ ተናገረ። አየህ፣ የዛ አካባቢ ያለውን ነገር አለዘበ። ሁሉም ሰው አበደለት። እኔ እናንተ የነበርንበት ሚዲያም የአመቱ ምርጥ ሰው ተብሎ ሁሉ ከአብይ ተወዳድሮ የተሸለመው ለማ ነው። እነ አቶ ዳንኤል ክብረት የአመቱ በጎ ሰው ብለው የሸለሙት ለማ መገርሳ ነው። ፕሮፌሰር መስፍን እንደ ኢትዮጵያዊነት የሚባለውን ሳይ ከአብይ በላይ ለማ ይታየኛል አይነት ያሉለት ሰው ነው። አሻጋሪ ተደርጎም የተሳለበት ነው። ግን በኋላ ሄዶ ዶክተር አብይ መደመርና ብልጽግናን ሲያመጣ ኢትዮጵያ ሱሴ ውሸት እንደሆነ ከቨሬጅ ሽፋን እንደሆነ የታየበት እስከ ማስፈር አምጥቶ የማስፈር ስራዎች ሲሰራ የነበረበት ስራ ነው። ስለዚህ በፋዘር ኦፍ ኦሮሙማ በእኛ እድሜ አቶ ለማ መገርሳ ነው የነበረው። ስለዚህ ምንድን ነው የሆነው? በነገራችን ላይ በሁለት መሰረታዊ ነጥቦች እኔ ዶክተር አብይን ሁሌም አመሰግነዋለሁ፣ አከብረዋለሁ። በሁለት ነጥቦች ይህን ግልጽ ማድረግ እፈልጋለሁ። አንደኛው ከለውጡ በፊት ያደረገው አንድ ቁልፍ ስራ አለ። ሁለተኛ ከለውጡ በኋላ የሰራው ሌላ ቁልፍ ስራ አለ። በሱ ኢትዮጵያን ሕዝብ የሚያመሰግነው ብዬ ነው የማስበው። በታሪክም የሚጻፍለት ነው። ከለውጡ በፊት ህወሓት ላይ የወሰደው እርምጃ ኢህአዴግን ማፍረሱ በኋላ ላይ መጥቷል። ግን ህወሓትን ሰብስቦ በተለይ ዋና የሚባሉ ቀንደኛዎቹ ተደናግጠው መቀሌ እንዲሸመሽጉ ኮሚንታንግ እንዲሆኑ ያደረገበት ስራ ለኢትዮጵያ ህዝብ ትልቅ ውለታ ነው። ቁልፍ የሚባለውን ሰውዬ የሰብአዊ መብትና የሌብነት ረገጣ ምልክት የሆነውን ሰው በእስር ለመቅጣት የፍርድ ቤት ትዕዛዝ ያወጣበት በታሪክ ትልቅ በደማቅ ቀለም የሚጻፍለት ነው እና ህወሓትን አባሮ እዛ መቀሌ መክተት ያሳዝነኛል። የትግራይ ህዝብ በህወሓት ጫንቃ ስር መውደቁ ያሳዝናል። ግን ደግሞ ጎትቶ ወደዛ ተሰብስቦ እንዲቀመጥ ማድረጉ በኢትዮጵያ ህዝብ ዘንድ በቀይ ቀለም ይጻፍለት ታሪክ ነው። ይህ አንደኛው ነው።
ከለውጡ በኋላ ለዶክተር አብይ ትልቅ ክሬዲት የሚሰጠው ነገር ይሄ ኦሮሙማ የሚባለውን መሰባበሩ ሰባብሮታል። ኦሮሚያ ሰባብሮታል ስል አልሞተም። በነገራችን ላይ እኔ እንደምንድን ነው የምመስለው በተለምዶ የሚባል ነገር አለ። ሜቢ ሰምተው ይሆናል። አይጥ ድመት 9 ነፍስ አላት ይባላል እና ኦሮሙማ 9 ነፍስ አለው እንደ ድመት መስለ ነው። 9 ነፍስ ቢኖረው ዶክተር አብይ 6ቱን ነፍስ ቀጥቅጦ ገሎታል ብዬ ነው ማስበው። በ3ቱ ነፍስ ነው አሁን እየተሯሯጡ ያሉት እና በዚህ ትልቅ ውለታ ነው ያለው። በአንድ በኩል አሁን ለማን ስናስበው ዘፋዘር ኦፍ ኦሮሙማ ነው። አብይን ስናስበው ኦሮሚማን ድምጥማጡን ለማጥፋት ከ9 ነፍስ 6ቱን ነፍስ አጥፍቶ ብልጽግና መደመር የሚባለውን ሀሳብ ያመጣበት ነው እና ከዚህ አንጻር ስናየው በተለይ የዶክተር አብይ ጎልቶ ከወጣ ኦሮሙማ ከ9ኙ 6ቱ ሞተዋል፣ 3 4 እያለ ይሄዳል። ይሄ ማለት እንግዲህ ለምንድን ነው ዶክተር አብይ ይሄን የሚያደርገው? ራሱ የራሱ ጥያቄ አለ። እኔ በተደጋጋሚ ላለው ብሔርተኛ ነው ብዬ አላምንም፣ በፍጹም አላምንም። በዚህ የስልጣን እንትን ነው፣ ከኦፖርቹኒስት ነው፣ ሲቹዌሽናል ነው።